በፍጹም ሊደብራችሁ አይገባም። የሆኑ አይዲያዎችን የሆኑ ሪሶርሶችን ከሆነ ቦታ እየወሰዳችኋቸው ስለሆነ ታውቃላችሁ። በህይወታችሁ ሰዓታችሁ በጓጉ ልትጠቀሙ ይገባልና እና ግን ዛሬ የዮናስ ወርክሾፕ አለና እዛ እየሄድኩ ነው። 3 ሰዓት ነው ወርክሾፕ የሚጀምረው። አሁን 1 ከሩብ ነው። እስቲ አዲስ ዓለም ሲኒማ ነው። በሰዓቱ ለመድረስ ሞክራለሁ። እንዴት አደራችሁ? እንግዲህ እንኳን ወደ ኬኤልኤክስ ወርክሾፕ በደህና መጣችሁ። እንግዲህ እንደሚታወቀው ኬኤልኤክስ የተለያዩ ዲጂታል ስኪሎችን እየሰጣችሁ እናንተም በተለያዩ የኬኤልኤክስ የስልጠና ፕላትፎርሞች ውስጥ ተሳትፋችሁ የምትሰለጥኑ የኬኤልኤክስ ሰልጣኞች ናችሁ። በመጀመሪያ እስኪ ሁላችሁም ሰዓታችሁን አክብራችሁ እዚህ ስለተገኛችሁ አንድ ጊዜ ለራሳችሁ ሞራል ከፍ አድርጋችሁ። ከኢንስትራክተሮቻችሁ መካከል አንደኛው የሆነው ዛሬ ደግሞ በርካታ ጥያቄዎቻችሁን የሚመለስላችሁ አት ያንግ ኤጅ ደግሞ ዲጂታል ስኪሎችን ተጠቅሞ ራሱን በደንብ አፕግሬድ ያደረገ ለብዙ ወጣቶች ምሳሌ መሆን የሚችል አይደል የኬኤልኤክስ ፋውንደር እንዲሁም ደግሞ የዩናይት ኮሚኒኬሽንስ መስራችና ባለቤት ዮናስ መሐመድ ወደ መድረክ። ዮናስ በጣም ተቀበል። Yes, here we go. Yoni on the stage. Madam Kakabel. በጣም ደስ ብሎኛል ስለተገናኘን። እንኳን መጣችሁ። ለማታውቁ ሰዎች ዮናስ መሐመድ እባላለሁ። የኬኤልኤክስ አካዳሚ ፋውንደር እና አይ ቲንክ ብዙዎቻችሁ ሶሻል ሚዲያ ማርኬቲንግ ኮንቴንት ክሬሽን የኔ ማስተር ክላስ ፕሮግራም ላይ ያላችሁ ይመስለኛል። ዛሬ ስንተኛው ወርክሾፓችን እንደሆነ ባላውቅም ወደዚህ ወርክሾፕ መምጣታችሁ በፊት የተወሰኑ ቶፒኮች ነበር አለ እንድናወራባቸው የተመረጠ አይደል? አይታችኋል ራይት? ዛሬ እኔም ከዚህ በፊት አውርቼበት ስለማላውቀው ቶፒክ ነው የምናነሳው፣ ስለ ክሬቲቪቲ ይቻላል። ክሬቲቪቲ ምንድን ነው ወደሚለው ከመግባት በፊት ምን ያህሎቻችሁ ክሬቲቭ ነው ብላችሁ ታስባላችሁ? ወይ ሬዚንግ ሃንድስ። ምን ያህሎቻችሁ ክሬቲቭ ነኝ ብላችሁ ታስባላችሁ? በማለት ሳትፋችኋለሁ። ክሬቲቪቲ ላይ ሁላችን ልናወራ የፈለጉበት ምክንያት it's not something እኔ ለእናንተ የምሰጠው ነገር። ክሬቲቪቲ ባይ ፋር ሰው ሊያስተምራቸው ከማይችላቸው ነገሮች መካከል አንዱ ክሬቲቪቲ። እዚህ ቆሜ እኔ ክሬቲቪቲ ላስተምራለሁ። እሺ ጀስት አእምሯችሁ ውስጥ የሆኑ ሀሳቦችን ፈልጌ ለማግኘት የሞከርኩ ነው እንጂ እኔ ክሬቲቪቲ ላስተምራቸው አልችልም። ራሳችሁ ላይ ነው እንደ አስተማሪ ሳይሆን ሀሳቡን ፈልጎ ለማግኘት ነው የተገናኘ ነው። ክሬቲቪቲ በብዙ መንገድ ዲፋይን አድርጋችሁታል። አማርኛው ምንድን ነው? አማርኛው ፈጠራ። ስለዚህ ፈጠራ፣ መፍጠር እነዚህ ናቸው አይደል ቃላቶቹ። ስለዚህ መፍጠር ሲባል በጣም ክሬቲቭ የሆኑ ያየኋቸው ሰዎች ቲክቶክ ላይ ረጅም ሰዓት የሚያሳልፉ ናቸው። አይ ቲንክ ይሄ ነገር አድቫንቴጅ ሳይኖር አይቀርም ጋይስ። ዱም ስክሮሊንግ አይ ቲንክ ጥቅም ሳይኖር አይቀርም። ይሄ ኮንሺየስ የሆነ ዱም ስክሮሊንግ ጥቅም ሳይኖር አይቀርም። ምክንያቱም የሆነ በጣም አውትሳይድ ዘ ቦክስ የሆኑ እንትኖችን ስፈልግ መልሶችን ስፈልግ የምዞረው ወደ እነዛ ጓደኞቼ ነው። they know everything። ቲክቶክ ላይ ማን ስንት ኪሎ አበባ ለገሌ እንደላከ ስንት ብር እንዳወጣ ያውቃሉ። በፍጹም አላቸው። በፍጹም ሊደብራችሁ አይገባም። የሆኑ አይዲያዎችን የሆኑ ሪሶርሶችን ከሆነ ቦታ እየወሰዳችኋቸው ስለሆነ ልዩነቱ ምንድነው? ከአንድ ቦታ መስረቅና ከብዙ ቦታ ከአንድ ቦታ መስረቅ ከሆነ ይሄ ያስፈልጋል። ምክንያቱም ሰውየው ራሱ ምንድን ነው ማለት ይጀምራል። ከአንድ ቦታ ከሆነ የሚሰረቀው ፕላጂያሪቲ፣ ኮፒራይት የሚባል ነገር ይመጣል። ከብዙ ቦታ ከሆነ ነገር የተሰበሰቡ አስተውይት ጎ አይደል? ምክንያቱም የሁላችንም ሪሶርስ ናቸው እነዛ ነገሮች። እነሱ
የተወሰኑ ኤሌመንቶች መሰብሰብ የመጀመሪያው መስራት ነው። ከዛ ግን እዛ ጋር አይደለም ማቆሚያው፣ ግን መስራት ብቻ አይደለም። ከዛ በኋላ ምን ይፈልጋል? የራስን ነገር የራስን ተች አድ ማድረግ ወደ ራስ አሁን ሁላችሁም ክሬቲቭ ነን ብላችሁ አሰባችሁ ወይስ እንዴት ነው? የድጋሚ ክሬቲቭ አይደለሁም ብሎ የሚያስብ ሰው አለ? ናይስ a room full of creatives አገኘን ማለት ነው። some noise are you guys ready? አንዳንድ ሰዎች ብቻ ሬዲ የሆኑ ነው የሚመስለው። ያው ሁላችሁም ሬዲ ናችሁ? how ready? ምን ያህል ሬዲ ናችሁ? ኦኬ ስለዚህ አሁን ፕሬዘንት የምታደርጉበት ታይም ደርሷል። 2 ደቂቃ ነው እሺ የሚኖራችሁ። Thank you very much. ለራሳችሁ አለ መንገዴን 15 ደቂቃ እንዲያልፍ ነው አለሙ። ልክ እዛ ጋር ስንደርስ 12 ሰዓት ነው ካፌ እንዲከፈት ማለት ነው። እና ተቃላችሁ በህይወታችሁ ሰዓታችሁ በጓጉ ተጠቀሙ ይገባልና እኔ ዝም ብዬ ከምንቀመጥ ብለን አይደል እየቆጠረን ብንሄድ 15 ደቂቃ ቢሞላ እንግዲህ ያለ ሴት ተማሪ ስራ መስራት የሚወደው እና ብቻ 15 ደቂቃ ናፍቃን ምን ያኔው 15 ደቂቃ በመጣች ምንልባት ጊዜ ይመጣል። ኳርተር 3 ስንገባ በደንብ ስንገባ ልሞትም እንችላለን። በህይወት ካገኛችሁኝ ነው እኔ ልከሳም እንችላለን። እንዲህ ነበር ቢፎር ላይ የሚቀመጠው ፎቶ ይሄ ነው። ዲፓርትመንት ሳምርት በፊት ሄሎ